ተረት መስማት አልፈልግም። ከእግዚአብሔር ውጪ ጆሮ ይድፍን ነው። ከእግዚአብሔር ቃል ውጪ የግል ሐሳብ ማዳመጥ አልፈልግም። ስለዚህ ይሄንን መሰረት አድርገህ ትመልስልኛለህ። የመጀመሪያው ጥያቄ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ አለ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይለና ወንድም ወይም እህት ራቁቱን ቢሆን የዕለት ምግብን ቢሰጠው ከናንተ አንዱ በደህና ሂድ እሳት ሙቅ ጥገብ ቢላቸው ስለ ሰውነት ወይም ስለሚያስፈልጉትን ባይስጧችሁ ምን ይጠቅመዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ለመዳን መልካም ስራ ያስፈልጋል አያስፈልግም? ሰንበት ተማሪው የጠየቀ ነው። እስኪ አንደኛ ገላትያ ምዕራፍ 2 ከቁጥር 21 እናውጣ። አንደኛ ገላትያ 2:21 እንደዚህ ይላል፣ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ልብ በል፣ ግዕዙ ደግሞ እንደዚህ ይላል ማለት። አንዴ ልድገመው በአማርኛው ሰዎች በደንብ እንዲሰሙት። የእግዚአብሔርን ጸጋ፣ የማንን ጸጋ? የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ የምንጸድቀው በሕግ በኩል ሕግን አድርገን ከሆነ፣ ሕግን ሰርተን ከሆነ፣ የታዘዝነውን ፈጽመን ከሆነ እንኪያስ ክርስቶስ የሞተው በከንቱ ነው ይለናል ሐዋርያው በገላትያ መልእክቱ ላይ ብርሃነ ዓለም ቅዱስ ጳውሎስ ማለት ነው። ስለዚህ ወንድማችን እያለን ያለው ሰው የሚድነው በስራው ከሆነ፣ ስለዚህ ሐዋርያው ክርስቶስ በከንቱ ሞተ የሚለውን እያጸደቅለት ነው ወይስ እንዴት ነው? ክርስቶስ በከንቱ ሞተ እያለ ነው፣ አንተ ደግሞ በስራ ይድናለሁ እያልክ ነውና እኔ ሰው የሚድነው ከእግዚአብሔር ጸጋ ከሚሰጠው በክርስቶስ ኢየሱስ ደም ነው ብዬ ነው የማምነው። መጽሐፍ ቅዱስም ያንን ነው የሚነግረን። ስለዚህ ሰው የሚድነው በስራው ሳይሆን ከክርስቶስ ጸጋ የተነሳ በተሰጠው ሐዋርያው እንደነገረን በክርስቶስ ሞት ነው፣ በክርስቶስ ደም ነው ብዬ አምናለሁ። ስለዚህ ይህንን ልትረዳ ይገባል። አይደለም የምትል ከሆነ ደግሞ ሐሳባችን መቀጠል እንችላለን፣ ሌላ ማስረጃ ማቅረብ ስለምችል ማለት ነው። እሺ፣ ድሉ ከተሰጠኝ አመሰግናለሁ። በመጀመሪያ ደረጃ አንደኛ ገላትያ የሚባል የለም። እስኪ አንደኛ ገላትያ ምዕራፍ 2 ከቁጥር 21 እናውጣ። አንደኛ ገላትያ የሚባል የለም። ገላትያ መልእክት ብቻ ነው። አላልኩም፣ አልወጣኝም። አልወጣኝም። እስኪ አንደኛ ገላትያ ምዕራፍ 2 ከቁጥር 21 እናውጣ። ልቀጥል። በመሃል አትግባብኝ። በመሃል አትግባብኝ። ስም አታጥፋ። በመሃል አትግባብኝ። የተጠየቅከውን መልስ። በመሃል አትግባብኝ። የተጠየቅከውን መልስ ብለህ አንተ እኔ ጸጥ ብዬ ነው ያዳመጥኩት። ስርዓት ቢኖር እኔ በክርስቶስ ደም ነው ያለው። አንዴ ልናገር። አንዴ ልናገር። ከስራ ነው ወይ? እኔ ሳወራ ለምንድን ነው የሚረበሸው? እሺ፣ ሀሳቡ ላይ ብቻ ሊድ መልሰዋል። ጥያቄ ጠይቀዋል፣ መልሰው ለዛ ጥያቄ መልስ። ቅድም ምዬ ነበረ ምንድነው ላም ባልዋለበት ኩበት ለቀማ የሆነ መልስ ነው የተመለሰልኝ። ከምን አንፃር እንደዚህ እንዳልኩ ልናገር። ስለ ሕግ ስራ አልጠየቅኩህም። ስለ ሕግ አንድ ጊዜ መሀል ላይ አትግባ። ስርዓት ብትለቅ አንዴ ያወራና ከዛ ደግሞ እርሶ ይቀጥላሉ። እኔ እኮ ሶፊ እርሶ ማልለው ስርዓት ስለማላይ ነውና ስርዓት ሊከበር ይገባል። ስለዚህ እኔ የጠየቅኩት ስለ ሕግ ስራ አይደለም። አንድ ሊቅ መጽሐፍ ቅዱስን ያነበበ የሕግ ስራና በጎ ስራን ወይ መልካም ስራ አይደለም እያለ ነው ሊል ጠይቀው። ኧረ እባክህ ይጨርስ ሐሳቡ ሊቅ ምንድነው? አንዴ ይጨርስና ከዛ ደግሞ እርሱ ይቀጥላሉ። ሊቅ የሚያውቅ ሰው እኮ አያቋርጥም። አንድ ሊቅ የመጀመሪያው ትርጉሙ ሰውን ያዳምጣል። ስለዚህ ምን አይነት ሊቅ እንደሆነ አላቅም እያወራው ያለሁት መጽሐፍ ቅዱስ የጠየቅኩትን ጥያቄ አይደለም የመለስክልኝ። ራስህ በህሊና የፈጠርከውን ጥያቄ ነው የመለስክልኝ። እኔ የጠየቅኩት ስለ ሕግ ስራ አይደለም። ክርስቲያኖች ያውቃሉ እኛ መልካም ስራ ስንል። ስለዚህ ጳውሎስ ምን ይላል? እኔ ያነሳሁት የሕግ ስራና
መልካም ስራ ወይም በጎ ስራ ሁለቱ ተለያይተው የተቀመጡ ናቸው። ሌላ ጊዜ ይጠቅማል። ይህን ጥቅስ ያዘው። ወደ ሮሜ ሰዎች 2:6 እስከ 7 ላይ በበጎ ስራ ይላል። እኔ የጠየቅኩት መልካም ስራ በጎ ስራ እየተባለ ስለተጠቀሰው ነው እንጂ ስለ ህግ ስራን ያላወራው። ሲጀመር እኛ ኦርቶዶክሳውያን በህግ ስራ ይዳናል ብለን አናምንም። ስለዚህ እኔ የጠየቅኩት ስለ ህግ ስራ አይደለም። ልብ ብላ አዳምጠኝ ያልኩትም ለዛ ነው። እኔ ስለ ህግ ስራ አልጠየቅኩኝም እና ያልጠየቅኩት ጥያቄ እንዲመለስልኝ አልፈልግም። ስለዚህ ጥያቄውን ማዳመጥ ከአንድ ሊቅ የሚጠበቅ ነገር ነው። የኔ ጥያቄ መልካም ስራ በጎ ስራ ነው ጥያቄ። ስለዚህ አሁን ጥያቄን በድጋሚ አቀርባለሁ። ሰዎች በበጎ ስራ ወይንም በመልካም ስራ በህግ ስራ አላልኩም። በበጎ ስራ ወይም በመልካም ስራ ታቀርብም የኔ ተራ ነው። እኔ ነኝ የምጠይቀው። አንድ ጊዜ በመሃል አትግባ። እኔ መልሼልሃለሁ። ከዛ በመሃል እንደዚህ እናድርግ። ስራ አይደለም እንግዲህ በጣም ይቀርታል እየጠየቀ ያለው በህግ የሚገኝን መልካም ስራ አልጠየቅኩኝም። እኔ እየጠየቅኩ ያለሁት ከመዳን ጋር በተያያዘ ሰዎች ወይም አማኞች ለመዳን በጎ ስራ ወይም መልካም ስራ የሚባለው ይጠበቅባቸዋል ወይስ አይጠበቅባቸውም ነው። ስለዚህ እርሱ የመለሱልኝ ደግሞ የገላትያ መጽሐፍን አንስተው ያወሩት አንስተው የተናገሩት የህግ ስራ ነው። እኔ የጠየቅኩት በህግ የሚገኝን ስራ ሳይሆን መልካምን ወይም በጎ ስራን ነው። ስለዚህ ጥያቄ ስላልተመለሰልኝ ድጋሚ ልጠይቅ። አልተረዱትም። ያ እሱ እኮ ጥሩ ጥያቄ ነው እኮ ፓስተር ሶሪ ጥያቄ ከሆነ መመለስ ነው። አንዴ ድጋሚ ጥያቄ ስራ አይደለም ብሏል። በራስ ሰዓት አይደለም ወይ ነው ትክክለኛ ነገር። እኔ የጠየቅኩት ስለ ህግ ሚል ቃል አንደበቴ አልወጣም። አንድ ጊዜ በገቢር ህገ ኦሪት ይላል። ስለዚህ ህግ ስራ ነው አይደለም። እኔ በህግ ሀሳቡን የማይጨርሰው አንደኛ ለአሳቤ ልጨርስ። ስለ ስራ አንድ አዳምጠኝ። እኔ ኦርቶዶክሳዊ ክርስቲያን ስለሆንኩኝ አይደረግላችሁም። ወይ አንድ ጊዜ እኔ ኦርቶዶክሳዊ ክርስቲያን ስለሆንኩኝ የምጠይቀውን ጥያቄ አውቃለሁ። የሚመለስልኝን መልስ ደግሞ አስተውዬ የምሰማ ክርስቲያን ነኝ። እኔ ህግ የሚል ቃል ከአንደበቴ አልወጣም። በህግ ስራ ይዳናል ወይ ብዬ አልጠየቅኩም። ምናልባት በህግ ስራ ይዳናል ብዬ ጠይቄ ከሆነ አንተ መመለስ ያለብህ ልክ እኔ ያልኩትን ነው። እኔ አላልኩህም። ስለዚህ መጀመሪያ በደንብ በማዳመጥ ጥያቄ ልትመልስ ይገባል። ህግ ስራ አላልኩኝም። ስለ ህግ ስራ ድጋሚ እንዳታነሳ። እኔ እየጠየቅኩ ያለሁት ሰዎች በመልካም ስራ ምን ማለት ነው ወይንም አንድ ጊዜ አዳምጠኝ። አሁንም ስለማታዳምጥ ልትመልስ አትችልም። ይኸውልህ እየተካሄደ ያለው ሽሽት ነው። ጥያቄውን እኮ አይደለም፣ ምንም ሽሽት አይደለም። አንተ ነህ ከጥያቄው ሽሽት ያለኸው። ህግ ስርዓት ቢኖርህና ብታዳምጥ እንዳሰብ ማይ ጋድ ፈርተሃል። ፈርተሃል። ጥያቄ አሁን አንተ የምትፈልገው ስለ ህግ ስራ አልጠየቅኩኝም። ደጋግሜ ህግ ስራ ነው አይደለም። ሌላ ጊዜ ህግ ስራ ነው አይደለም። በገቢር ህገ ኦሪት ይላል። ስርዓት እንዲማር እሱም ደቂቃ ስጡን። ቴንክ ዩ ስርዓትማ የሌለ አንተ ነው ሰንበት ተማሪ ወንድማችን ቆይ አንዴ ተረጋጋና በደቂቃ ይሁን። ቆይ ቪዲዮ ነው ከፍተሽዋለሁ። ሊቃ ግን ከዚህ በኋላ እንደዚህ ስትል እንዳልሰማ ለኔ ተውልኝ። ሁላችሁ ችግር የለውም። ምክንያት ነው እንዳልሰማው ከዚህ በኋላ ኖ ቤተ ማርያም ችግር የለውም። እኔ ቤታሪክ ስርዓት አስይዤ እንደምመለስ ያውቃላችሁ ወይ? እባካችሁ ሌሎቻችሁ የኔ የሆናችሁ ሰዎች መሀል ላይ አትግቡ። እንዴት አድርጌ ስርዓት እንደማስይዘው እኔው ራሴ ያውቃለሁ። ስለዚህ ሰዓት ስጠናው ሶፊ እንደወጋው ጉድ ይዘዋል አንተ። እሺ ክርስቶፈር ሰዓት ስንት ደቂቃ ያዝላቸው? ስንት ይሆንላቸው? ሶስት ይሁን አራት ደቂቃ ክርስቶፈርን አድርገው 3 ደቂቃ ይበቃል። ችግር የለውም ይታያል። ልደት አንተንም ትቀጥለዋ። እኔ ነኝ ጥያቄውን ስላልተመለሰልኝ በሚገባ አቀርባለሁ። እሺ አንዴ 3 ደቂቃ አድርገውና ጥያቄ ማለት አይ ቲንክ ፓስተር ትክክል አይመስለኝም እውነት ለመናገር። ምክንያቱም እሱ ተደጋጋሚ እየጠየቀ ነው። አሁን ሁለተኛ ዙር መጠየቅ ተደጋጋሚ አልጠየቅኩኝም። አሁን በደቂቃ
I'm trying to be fair ለማንም አይደለም። ጥያቄ ጠይቆ ነበር፣ እርሶ መለሱ። አሁን ደግሞ የሱ ተራ ነው። ከዛ 3 ደቂቃ ደግሞ ያወራና ከዛ ደግሞ እርሶ ነው የሚናገሩት። ቴንክ ዩ። ስህተት ከሆነ መታረም ይችላል። ቆይ እንዳታስጀምር ክርስቶፎርስ። እሺ እና ታዲያ ህግ ስራ አይደለም ሲል እኔ ምን እናደርጋለን? እሱ የመለሰው ነው ሰጠዋለን። 3 ደቂቃ እሱ ያውራ፣ ከዛ ደግሞ እርሶ ያወራሉ 3 ደቂቃ ማለት የፈለገውን ያውራ፣ እርሶም የፈለጉትን ያወራሉ። ሰዎች አንድ ነገር እንዲያተርፉ ማለት ነው። ስለዚህ ቀጥል 3 ደቂቃ አንተ በዛት ንገረኝ ስትል ጀምር። አሁን በመሃል የሚገባ ከሆነ እንደ አዲስ ታስጀምረዋለህ። ጥያቄ ላቅርብ ለሊቁ እዚህ ጋር ቁጭ ላለው አንድ ሰንበት ተማሪ ጥያቄውን ያቀርባል። የኔ ጥያቄ ስለ ህግ ስራ አልጠየቅኩኝም፣ በህግ ስራም ይዳናል ብዬም አላነሳውኝም። ጥያቄ ምንድነው? ሰው በመልካም ስራ ጉድ ዊል ወይም ጉድ ወርክ ስለምንለው ነገር በዛ በበጎ ስራ በመልካም ስራ የሰው ልጆች ድህነትን ያገኛሉ ወይንስ አያገኙም? የኔ ጥያቄ ይሄ ነው። የተመለሰልኝ መልስ ግን በበጎ ስራ ሳይሆን የተመለሰልኝ ስለ ህግ ስራ ነው። ስለ ህግ ስራ አዲስ ኪዳን ላይ ላለ ክርስቲያን ለምን እንደተመለሰለት ባይገባኝም ስለ ህግ ስራ ድጋሚ እንዲነሳም አልፈልግም። ምክንያቱም አስረግጬ እየነገርኩ እኔ በህግ ስራ ይዳናል ብዬ ገና ከጅምሩ አላምንም። አሁን ከህግ በላይ ከጸጋ በታች ያለንበት ሰዓት ስለሆነ በህግ ስራ ይዳናል አላልኩኝም። ስለዚህ ጥያቄን በደንብ አድርገ አዳምጠኝ። እንደማጣቀሻ በደንብ ልጨምርልህ። ሮሜ ምዕራፍ 2 ከቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ ይሰመርበት፣ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ያዕቆብ ላይ አጋዥ እንዲሆነ ነው። ስለዚህ እኔ ጥያቄ አሁንም ሰዎች በመልካም ስራ ወይንም ደግሞ ባጭሩ መልካም ስራ ወይ በጎ ስራ ለመዳናችን ያስፈልጋል ወይንስ አያስፈልግም? ስለዚህ ስለ ህግጋት አላወራውኝም፣ ስለ ህግ አላነሳውኝም፣ ስለ ህግ ስራም አላወራውኝም። እኔ እያወራው ያለሁት ሐዋርያው ጳውሎስ በጎ ስራ ብሎ ስለተናገረው ነው። ያዕቆብ ላይም ያነሳሁት ይሄንኑ ሐሳቤን ነው እንጂ ስለ ህግ ስራ አላነሳውኝም። ጠንከር ላድርገው ጥያቄን ሊቅ ስለሆነ ይመልስልኛል። ያዕቆብ ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ይናገራል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሐዋርያው ጳውሎስ እዛ ጋር በበጎ ስራ የዘላለም ህይወት እንደሚገኝ ይነግረናል። እዚህ ጋር ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ እኔ ጥያቄ ሰዎች በበጎ ስራ ጽድቅን ወይንም ደግሞ መዳንን ያገኛሉ ወይንስ አያገኙም? መልሱ መጽሐፍ ቅዱሳዊ ቢሆን በጣም ደስ ይለናል። ሌላኛው የሐዲስ ኪዳን መጽሐፍ የተጻፈው በግዕዝኛ ሳይሆን በግሪከኛ ነው። ስለዚህ እናት ቋንቋውን ቼክ ለማድረግ ግዕዝን ሳይሆን ቼክ የምናደርገው ግሪከኛ ነው። ሊቅ ነህ፣ ግሪከኛ ካወቅ ትከፍትና ሌክሲከኑን አውጥተህ ታሳየናል። ያለበለዚያ አማርኛውን እንጠቀማለን ማለት ነው። የሐዲስ ኪዳን መጽሐፍት እንደ መረጃ እንዲሆን በዚሁ አጋጣሚ በግሪከኛ ነው የተጻፈው። ብሉይ ኪዳን ደግሞ በዕብራይስጥ ነው የተጻፈው። ኦልሞስት አብዛኛው የማቴዎስን ወንጌል ሳይጨምር ሌሎቹ በግሪከኛ ላይ የተጻፉት። በዚሁም እንዳጋጣሚ መረጃ ልስጥ ብዬ ነው። እግዚአብሔር ያክብርልኝ። እሺ አሁን ታሪክ አዛለሁኝ። ቀጣይ ወንድማችን ቀጥል። አመሰግናለሁ። የኔን ጥያቄ ወደ ኋላ አነሳለሁ። ጳውሎስ በሮሜ መልእክቱ ላይ እንደዚህ ይላል ምዕራፍ 11 ማለት ነው። በጸጋ ከሆነ ግን ከስራ መሆኑ ቀርቷል ይላል። ልብ በሉ። በምን ከሆነ አለ? በጸጋ ከሆነ ግን ከስራ መሆኑ ቀርቷል። እንግዲህ ወንድማችን ጥያቄው ምንድነው? ሰው በስራ ነው የሚጸድቀው ብሎ ያምናል ወንድማችን። ጳውሎስ ደግሞ እዚህ ጋር ያፈርሰዋል። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ሰው ከስራው የተነሳ አይድንም እያለን ነው። ጸጋ ያለበለዚያ ጸጋ መሆኑ ቀርቷል። ምን ማለት ነው? እንግዲህ ጸጋ መሆኑ ምንድነው ጥቅሙ ማለት ነው አይደለ? ቀጥታ ስናነበው ልድገመው። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። እንዲያውም ግዕዙን ላንብበው አንዴ። በጣም በሚያስገርም ሁኔታ እንደዚህ ይላል።
ሮሜ ምዕራፍ 11 ቁጥር 6 ማለት ነው። ወእመሰኬ በጸጋ ጽድቁ ኢኮነኬ በምግባር እንግዲህ ምግባር ማለት ያው በጎ ስራ ነው ታውቃላችሁ። ወእማ አኮሰ ጸጋ ይከውን ጸጋ ለእመ በምግባር ይጸድቁ ይላል። ስለዚህ ወንድማችን ጳውሎስ እዚህ ጋር እየዋሸ ነው ወይንስ አንተ አይ ሰው የሚጸድቀው ከስራ የተነሳ ነው ትለናለህ? ጳውሎስ ደግሞ አይ አይደለም፣ ሰው የሚጸድቀው በጸጋ ነው። ቅድም እንደጠቀስኩት ክርስቶስ በከንቱ ሞተ ብዬ ያልኩትን ጥቅስ ከዚህ ጋር አገናኘዋለሁ። ምክንያቱም ሰው በስራው የሚጸድቅ ቢሆን ኖሮማ ከእነ አብርሃም እነ ሙሴ እነ ኤልያስ ካንተ አይሻሉም ነበር? ይኮነ ጽድቅነ ከመጽድቀ ትክቶ ጽድቃችን እንደ መርገም ጨርቅ ሆነ ያሉት የነሱ ጽድቅ ካንተ ጽድቅ ሳይሻል ቀርቶ ይሆንን? ለወንድማችን ጥያቄ አቀርብለታለሁ። ይህንን ካልኩኝ ዘንድ በዚሁ በቅዱስ ጳውሎስ መልእክታት ላይ ነው የምቆየው። እንደዚህ ይላል ብርሃነ ዓለም ቅዱስ ጳውሎስ ቅድም የጠቀስኩትን የገላትያን ጥቅስ በሕግ ልትጸድቁ የምትፈልጉ ይህን ካልኩኝ በኋላ በነገራችን ላይ ወንድማችን ጥያቄ እየሸሸ ስለሆነ ከዚሁ ነው ጥያቄን እማመነጨው። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል በገላትያ መልእክቱ ምዕራፍ 5 ቁጥር 4 ብርሃነ ዓለም ቅዱስ ጳውሎስ። በሕግ ልትጸድቁ የምትፈልጉ ሲል ሕግ ስራ ነው ወይስ አይደለም? ግዕዙ በገቢረ ሕገ ኦሪት ይላል። ገቢር ማለት መስራት ማድረግ ነው። ስለዚህ ወንድማችን ሕግ ስራ ነው ብለህ ታምናለህ አታምንም? መጀመሪያ ጥያቄው ላንተ ነው። ተራው የኔ ይመስለኛል። የኔን ጥያቄ መልሻለሁ። ግዕዙ በገቢረ ሕገ ኦሪት ነው የሚለው ሕግን በመስራት ገቢር አንድ የሚታደርግ ወንድማችን ፕሊዝ። ሰዓት ያዥ ነኝ። ሰዓት አልቋል። አይታይም። ሰዓት ሲጀመር እኮ አይታይም ወንድም። ያው ኔጌቲቭ 13 ገብቷል። አፍዝዘዋል። አንደኛ እንዳይታይ ፈልገኝ መስሎ ወደኔ እንትለዋለሁ። ካሜራ አስተካክላለሁ። ችግር የለውም። ወንድማችን ያለኝ ጥያቄ አልቋል። ሰዓት አልቋል። በገቢረ ሕገ ኦሪት ማለት ምን ማለት ነው? ይቻላል። ኧረ ሰዓት አልቋል። ሰዓት አልቋል። አንተ ሚዩት አድርግ፣ እኔ እነሱ እናወራለን። ፓስተር ሶፊ በገቢረ ሕገ ኦሪት ሲል ምን ማለት ነው? ሰዓት ያሻለኝ እንዴ? ሰዓት አልቋል። ጥያቄ እንዲመለስልኝ ውይይት የማይችል ሰው ነው እንዲያስገባው ሶፊ። ሰዓቱ አልቋል። አሁን እኔ ጥያቄ ነው። አይ ሰንበት ተማሪ በታችበት ደግሞ ሰዓት አልቋል። ሰዓት አልቋል። አሁን ወደ እኔ እንመለሳችሁ። ወንድሞቹ ንገሩት። የሚሰማ ከሆነ በግዕዝ ንገሩት እስኪ። ሰዓት አልቋል። ኖ እንደዚህ መነቋቋር። ወደ ጥያቄው ሂድና ተራህን ተጠቀም። ክርስቶፎረስ አሁን ሰዓቱን ድጋሚ ያዝልንና ፓስተር ሶፊ እስካሁን ጥያቄ ያዝልናችሁ። ጥያቄን እስካሁን አንድ ጊዜ ሰዓቱ አልቋል። አንድ ወንድም ሰተኝ ይገባል። አለዛ አንፈር ነው። እኔ መልሻለሁ። ከስራ እንደማይዳን ጠቅሻ አስረድቻለሁ። አንድ ጊዜ ለምንድን ነው የምትንጫጩት? ሰዓቴን ልጠቀም ሶፊ። በእኛ ሰዓት እየረበሸ ነው። ሆስቱ አለ ያስቆመኛል። ተፈጠረው እኔ ሄጄ ስለነበር ሰዓት አልጨረሱም። ሰዓት ጨርሶ ሰውየው አላቆምም አለ። ልደትሻ ቆይ ቁም። ክርስቶፎልም ሰዓቱ አልቋል። ነገር ግን የክርስቶፎል እንትን አይታይም። የሰዓቱ እሺ፣ ቆይ እሱን አስተካክላለሁ። እሱን ከፍ አንዴ ላስተካክለው። ቆይ ግን ሰዓት አልቋል። ምክንያቱም በቃ ሰዓት ካለቀ አለቀ ነው። በእውነት ላይ ስለሆነ ተመርኩዘን የምናወራው ሰዓት አልቋል። ሰዓት ካለቀ ጮኋል ማለት ነው። የክርስቶፎል ሲጮህ ሰምተነዋል። አሁን ግን ክርስቶፎልን ልደትሻ ቦታ አድርገውና ልደትሻን ክርስቶፎል ቦታ አድርገው ክርስቶፎረስ ወጣ። ሰዓት ያዙልን። ምክንያቱም ሰዓት ተይዞም ሁሉም ነገር ተሰጥቶም ሰው ስርዓት የማይዝ ከሆነ በምን ስርዓት ይዛል? መቼስ ሁላችንም ትልልቆች ነን። እስካሁን አንተን የጠየቀው ተራው የያዘው ፓስተር ሶፊ ሰዓት ይያዝልኝና ጥያቄ ይላቀሱ። እሱን ተውት። የኔ ተራ ነው። አቁም። ተዋዶ አቁሙ። እንትኑ ተላለፉን ተውት። ምክንያቱም እዚህ ትልልቅ ሰዎች አሉ፣ ከእናንተም ከኛም የሚበልጡ ከስር ሆነው የሚሰሙትንም እያሰባችሁ ስታወሩ ክርስቶፎል በትልቁ አድርገውና ሰዓት ለክርስቶፎል ይያዝለትና ክርስቶፎል ይያዝላቸውና እንየው። ጮኋል፣ አልቋል ሰዓቱ። አዎ፣ እንደዚህ ግን በትልቁ ሲሆን ብዙዎች ያሉ። አሁን መቀጠል ትችላላችሁ።
ስንት ደቂቃ ነው አሁን የሚይዝላችሁ? ደቂቃ ነው የምትይዘው ክርስቶፎረስ። እሺ ጀምርሽ። ክርስቲያኖች እሱ ደግሞ ሊጠይቅ ነው ፓስተር ሶሻል ገባኝ ተናግሬ ያለውኝ ለምን እንደሆነ ይጠይቅ ነው። ሊክ ከተገኘማ ይጠየቃል። ጥያቄ ጠይቆ መልሻለሁ። አሁን ደግሞ የኔ ልመልስ ነው። ፌር ይሁን እንጂ አይ የኔ አሁን እንዴ ፓስተር ሶፊ ምንድነው? ሶፊ ህጉን አጥቶ እስቲ አንድ ጊዜ እንደዚህ እናድርግ። ተራው የልደት ነው። ተራው የልደት ነው። ምን ማድረግ ነው የሚፈልገው? ጠየቅና ማንም አልጠየቀም። ሚውታክ ማንም አልጠየቀም። ፖስቱ አለ ራሱ ይነግረናል። ሰዓቱ የልደት ነው። በጣም ነው የማከብሮት። አያገባህም። ሚውታክ ፖስት ነው ወይ? ያገባኛል። በእውነታ ጉዳይ ላይ ነው ያልቀደም ባይዘው በጥቅስ አግዘው በእውነታ ጉዳይ ላይ አልሰማም። እንደዚህ ውሸት ምናምን ማጭበርበር አይመቸኝም። እሺ ሚውታክ ላይ ብቻ ነው ማወር አላረግም። ፓስተር ሶፊ አንተ ምራው ቤትህን ልደት ነው የሚቀድመው ፎቶ ሳይሆን አይወለው ወንድሜ በጥቅሳቸው በእውቀት አድርገው እሺ ራያም እሺ አፖስቶሊክ እስቲ እንግዲህ እናንተ ፕሮቴስታንቶች ስለሆናችሁ እኔ ማቃችሁ ስለዚህ ምንድነው የተፈጠረው ብዬ ግራ ገባኝ እኮ። ኦኬ አሁን ምንድነው እሳቸው አንድ ጊዜ ልናገርና ከዛ እንትናገራለን። ምንድነው እሳቸው መጀመሪያ ተጠይቀው ነበረ። አሁን ደግሞ የሚጠይቁበት ሰዓት ነበረ እሳቸውና ሰዓቱ አለቀ ተባለ። እየተናገሩ እያለ መሀል ላይ እየተናገሩ እያለ ሰዓቱ አለቀ ተባለ። ሳይጠይቁ ማለት ነው። መጠየቅ ፈልገዋል። ምክንያቱም መጀመሪያ ስለተጠየቁ መጠየቅ ስለፈለጉ ማለት ነው። ይሄ ነው እዚህ ጋር እናንሳ። ስለዚህ ስህተቱ የእሳቸው ነው። 3 ደቂቃ አለ። 1 ደቂቃ ከግማሹ መልሰው 1 ደቂቃ ከግማሹ መጠየቅ መብት አላቸው ማለት ነው። እሳቸው ናቸው ሰዓቱን ያልተጠቀሙት እንጂ ተዘግቶባቸው አያቆሙ ተብሎ አይደለም ማለት ነው። ስለዚህ አሁን ልደት ጥያቄ የሚጠይቅ መልስ የሚመልስ የፈለገውን 3 ደቂቃ ያወራበትና ከዛ እሳቸው ደግሞ ከፈለጉ ጥያቄያቸውን መጀመሪያ ያቀርቡና ከዛ ደግሞ መልስ ይመልሳሉ ማለት ነው። ፓስተር ሶፊ 3 ደቂቃ ውስጥ ነው ጥያቄው መልስ የተሰጠው ደቂቃ የመልስ ሰዓት ነው የተሰጠው የጥያቄ ሰዓት አይደለም። መጀመሪያ ላይ ስንነሳ አይደል እንዴ ፌር ነው እንጂ ፓስተር ሶፊ እኔም ማከብር ወንድም ነህ፣ ግን ከገባው ጀምሮ ጫና እየተደረገ አንደኛ እሱ ማን ነው ጫና ያደረገበት? በጣም ነው አይደለም። አንተ አይደለም እኮ ግን ቤቱን በትክክል መመራት አለበት። ምንድነው እያልኩ ያለው እኮ ቤቱማ በትክክል እኮ የቅድሙን አለፍንና ክርስቶፎር እኮ የመልስ ሰዓት ነው ያዛልና ያዘ። ስለዚህ አሁን የልደት ተራ ስለሆነ እርሶ ከቀጠሉ እርሶ 6ኛ ደቂቃ ሊሄዱ ነው አይደለም። እኔ ልቀጥል አይደለም ያልኩት ልቀጥል አይደለም። እሱ ጥያቄ ጠየቀ፣ የመልስ ሰዓት ነው የወሰድኩ እንጂ ጥያቄ ሰዓት አይደለም የወሰድኩት። የመልስ ሰዓቴን በአግባቢ ተጠቀምኩ፣ ጨረስኩ። አሁን ወደ ድጋሚ አይጠይቅም እኮ ወደ አሁን እኮ ልደት እኮ ሊጠይቃትም ለሚጠይቁትም ላይሆን ይችላል። ልደት እንስማውና 3 ደቂቃ ከዛ ደግሞ ለእርሶ አዳልቼ 6 ደቂቃ እንዲሄዱ ወይ እናደርጋለን። እንግዲህ ግን መጀመሪያ እንስማው እስቲ ልደት። አይ እኔ ፓስተር ሶፊ ባይዘው በጣም አከብረው ወንድም አመሰግናለሁ። ወደ ሰዓታችን ማለት አልፈልግም። ልጫና አልፈልግም። ይያዝ ደቂቃው ያዛውን ክርስቶፈር ያዝና ተከተል 3 ደቂቃ ሚውት አድርግ። አይ በእኔ ላይ ነው ተጽዕኖ እያሳደርክ ያለው። ችግር የለውም። ደቂቃ ነው የተሰጣቸው። ሁሉ ለቅሶ በጣም አከብረው ወንድም ነበርክ። ምክንያቱም ቅሬታ አለኝ። ሚውት አድርግ በቃ። እሱ ጥያቄ ሰዓት ተሰጠው አይደለም እንዴ ፓስተር ሶፊ? የመልስ ሰዓት ተሰጠኝ። እባክህ ሚውት አድርግ። መጀመሪያ ስገባ አሁን ሁሉም ሰው እንደዛ ማለት ኮርሶ እኮ ለምን ፐርሰናል ያደርጉታል? ሁሉም ሰው እዚህ ያሉት እንግዲህ በሙሉ ሁሉም ሰው እርሶ ላይ አይነሱም መቼም። 3 ደቂቃው ላይ ጨርሰዋል እሳቸው ካሉ እንግዲህ መጀመሪያ እኔ ምን አልኩኝ? መጀመሪያ ጥያቄ ስንጀምር እሷን አንተ አንድ ጥያቄ ትጠይቃለህ፣ እመልሳለሁ። ቀጥዬ ግን እኔ ነኝ የምጠይቀው። ቀረና እኮ ወደ ውይይት መጣችሁ አይደል እንዴ ሊቀ? አሁን እኮ ጥያቄና መልስ አይደለም። አዎ አላልክም እንዴ አንተ ራስህ? አሁን ጥያቄና መልስ ላይ አይደላችሁም እኮ ፓስተር ሊቁ እንትኑን ይሄ የስርዓቱን ይሄ ውይይት ስርዓቱን እዚህ ፕላትፎርም ላይ ያሉትን ስለማያውቁ ነው መሰለኝ። ታው እንደዛ አትበላቸው። ስለማያውቁ አይደለም አውቃለሁ እንኳን እኔ ሰዓቱ አንተ እንኳን አንድ ተራ ምን አውቃለሁ እንኳን እኔ አታፍርም እንዴ? ፕሮቴስታንት ነኝ፣ አክራሪ ፕሮቴስታንት ነኝ እኔ አይደል? አላውቅህም አንተን አላውቅህም። እንደው ጉድ እኮ ነው እዚህ ቤት እየተሰራ ያለው። ኧረ አሁን ወደ ውይይቱ ፖለቲካ ነው ይመስለኛል። ልናገር፣ የእግዚአብሔርን ቃል ፍቀዱልኝ። በሰዓቴ ልናገር። ልደት
ቀጥል ልደት። እሺ ሰዓቴ ልናገር። እሺ ቀጥል። ኮሜንት ላይ ሁላችሁ ሚውት አድርግ። እባክዎት ሚውት አድርግ። ስለዚህ ሚውት አድርግ ሁላችሁ። ቀጥል። አሁን ሰንበት ትምህርት ቤቴ ኩራቴ እያላችሁ ከኮሜንት ላይ ትጽፋላችሁ። ሰንበት ትምህርት ቤቴ ኩራቴ እያላችሁ ኮሜንት ላይ ጀምር። አንተ ሰዓቱን ጀምር እባክህ ዝም በል። እና ሰንበት ትምህርት ቤቴ ኩራቴ እያላችሁ ኮሜንት ላይ ሰንበት ተማሪ እኔ ከታች እጽፍላለሁ። ይሄው ልጻፍልህ። ሰንበት ትምህርት ቤቴ ድጋሚ ያስጀምረው ክርስቶፎር። ሰንበት ትምህርት ቤቴ ኩራቴ ድጋሚ ይሄው ጻፍኩልህ። አጽፋለሁ ገና እባክዎት ሊቀ ሚውት አድርጉ። እባክዎት ገና አጽፋለሁ። ደስ እንዲህ ለብዬ ነው። ወያላነቴ ኩራቴ አንደለም ልጻፍልህ። እሱንም ኧረ እባክዎት ሊቀ እባክዎት ስለዚህ በጣም ነውር ነው። አትሳደቡ፣ ነውር ነው። ልደትሻ ማትሳደብ፣ ሊቁም ማትሳደቡ። አትሳደቡ። በቃ ቀጥል። ልደት በጣም ሚውት እናድርገው ወንድሜ፣ ቀጥል። ወያላነትም በዚህ አጋጣሚ ባይዜ ስራ ነው፣ ስራ ክቡር ነው። ኤኒዌይስ ስለዚህ እኔ አይደለሁም ቄስ ዲበኩል ድጋሚ አስጀምረው እሱ ነው ያላችሁ። ቄስ ዲበኩል ነው እናንተ ወያላዎች ናቸው የተሰበሰቡ ሲል አትግባ እባክህን። በቃ ውይይት ላይ እኮ እንደዚህ በጣም የወረደ ነገር ማድረግ አይደለም። ስለተርበተበተ ነው። እኛ እንቀጥላለን። አይ ቲንክ ታረገው እኮ ጥሩ እኮ ይዘዋል። ማነህ ወዳጄ እንደ ወጋው በቃ ሚውት አድርግ እባክህ። ለመጠየቅ የምትንቀጠቀጥ ሰውዬ ጠይቀህም ትፈራለህ። ስትጠየቅ ደግሞ አትጠይቅም። በቃ ቆይ ሚውት አድርግ። አይ ቆይ 10 ደቂቃ ስጡት ይሳደብና እኔ እግዚአብሔርን ቃል አወራለሁ ክርስቲያን ስለሆንኩ። ወያላነቴ ኩራቴ እያላችሁ ጻፉለት ከታች። ለማንኛውም በይው እኔም እጽፋለሁ። በመድኃኒዓለም ወያላነት አሳፍሮታል። ችግር የለውም። ታዲያ ጥያቄ ፈራ ጠይቆ ደግሞ የረባ ጥያቄ ጠይቅ መለስ ናለች። ደግሞ እኛን ጠይቅ እኮ ነው አሁን ችግሩ እኮ አንጠይቅም እኮ ነው አሁን ችግሩ እኮ ምንድነው? እንዲህ መጠየቅ ነው እንጂ መጠየቅ አይፈልጉም። ቆይ ሚውት መንፈሱ እየጮኸ ነው የሰውዬ ግን እርሶ ጥሩ መልስ መልሰዋል። አጥጋቢ መልስ መልሰዋል። ነገር ግን በተራውት ደግሞ ጥያቄ ይጠይቃሉ፣ መልስ ደግሞ ይጠብቃሉ ማለት ነው። እንደዛ ነው መሆን ያለበት እንጂ በመሃል ከተገባ ገበያ ውስጥ ያለ ነው የሚመስለው ነገር ይስተካከል። ሚውት አድርግልን እባክህ። ይሄ ለአንተም ነው እየተናገርኩ ያለሁት። ስለዚህ በተሰጠኝ ሰዓት ብጠቀም ደስ ይለኛል። ተመልከቱ። እኔ አሁን በተሰጠኝ ሰዓት ጌታ የሚባለው ያወራል፣ ይሄ ልደት የሚባለው ያወራል፣ ክርስቶስ የሚባለው ያወራል፣ ክርስቶፎር የሚባለው እሺ ልደት ቀጥለዋል። እሺ ክርስቶፎር ጀምረው ሰዓት እንግዲህ ሊቅ ሲመልስ እንጂ ጥያቄ ሲፈራ አይተን አናውቅም። አሁን ግን ጥያቄዎቻችን በፍጹም ሊመለሱ አልቻሉም። ወደ ጉዳይቱ ግባ። ግድ የለህም። ኧረ ድጋሚ አስጀምረው። ይሄ ዲፋሚኔሽን ምናምን እንደ ሲምፕል ሳይኮሎጂ እኔ ላይ ልትጫወት ነው። ወጋው ግድ የለህም። አስጨርሰው እንጂ ሐሳቡ በኋላ ትመልስለታለህ። ዲፋሚኔሽኑን ተወው ለማለት ዝም ብለህ እንዴ ወደ አዲስ አስጀምረው ክርስቶፎርስ እንደ አዲስ አስጀምረው። ቀጥልሽ 3 ደቂቃ ነው። አረሳ ከሆነ ገባለሁ። አሁንም ባይዘው እንደ አዲስ አስጀምረው። ኢየሱስ ከኛ ጋር ነው። የምንፍቅናን ትምህርት ልናፈርስ ተሰብስበናል እዚህ። ስለዚህ የጠየቁት ጥያቄ ለአንድ ሊቅ የጠየቁት ጥያቄ በሰንበት ተማሪ አንደበት የተጠየቀው ጥያቄ ምንም አይነት መልስ አላገኘም። የኔ ጥያቄ የነበረው በበጎ ስራ ወይም በመልካም ስራ ድህነት ይገኛል ወይንስ አይገኝም ነው እንጂ ስለ ጸጋ አልነበረም የጠየቁት። እኛ ኦርቶዶክሳውያን ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም የሚለውን ያላመንን ሰዎች አይደለንም። በጸጋ የዳንን ክርስቲያኖች ነን። ክርስቲያን ከሆነን በኋላ ክርስትና ህይወት ነውና ስለዛ ህይወት መልካም ስራ ያስፈልጋል ወይንስ አያስፈልግም የሚል ጥያቄ ስጠይቅ ስለ ህግ ስራ፣
ስለሌላ ቅብርጥስዬ እኔ እሱን አላወራውም። ለመጀመሪያ ጊዜ በህይወቴ ሊቅ ጥያቄ ተጠይቆ ሳይመልስ ያየሁት ዛሬ ነው። እደግመዋለሁ። የእኔ ጥያቄ አሁንም ጳውሎስ በሮሜ መልእክቱ ላይ ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክት ላይ ያስቀመጠው ነገር አለ። ስለዚህ አንድ ሊቅ ጥያቄ መስማት አለበት በመጀመሪያ ደረጃ ለመመለስ። እኔ ጥያቄ አሁንም እደግመዋለሁ። እንደ አንድ ሰንበት ተማሪ አንድ ሊቅ 8ኛ ጊዜ ተጠይቆ ለ8ኛ ጊዜ ስላልመለሰ ልድገመው። ምንድነው የሚለው? በበጎ ስራ በመጽናት የዘላለም ሕይወት ክብርን ለሚፈልጉ ይሰጣቸዋል ይላል። ጥቅሱንም ነግሬዋለሁ። እስከዛሬ ያዩ አይመስለኝም። ክፍሉም የሚገኘው በዚህ በሮሜ መልእክት ምዕራፍ 2 ቁጥር 7 ላይ። ጥያቄ እሱ ነው። መልካም ስራ ለመዳን ያስፈልጋል ወይስ አያስፈልግም ነው እንጂ እኔ በጎ ስራ ላይ ፎከስ ያደረኩት የህግ ስራ ያድናል ብዬ ስለማላምን ነው። ቅድም ማስረግጬ ተናግሬያለሁ። ሊቁ ግን በጎ ስራ ላይ ፎከስ ከማድረግ ይልቅ ምን ላይ ፎከስ ያደርግ እየተመለከት ነው ነበረ? ህግ ስራ፣ ህግ ስራ፣ ህግ ስራ። ስለዚህ ሊቀ ጥያቄ አልመልስም የሚል ስም ብሰጠው ራሱ ቅር አይለኝም። አሁንም እደግመዋለሁ። ጥያቄ በዋነኝነት የያዕቆብ መልእክት ላይና እንዲሁም የሐዋርያው ቅዱስ ጳውሎስ ሮሜ መልእክት ላይ ያረፉ ጥያቄዎች ናቸው። እስካልተመለሰልኝ ድረስ አሁንም መጠየቄን አላቆመም። በበጎ ስራ ድነት ይገኛል ወይንስ አይገኝም? በበጎ ስራ የዘላለም ሕይወት ይገኛል ወይስ አይገኝም? እኔ ተጠይቄያለሁ። በስራ ከሆነ ታዲያ እንዴት ነው በጸጋ? ኦፍ ኮርስ ሁሉም ሰው ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣው ያለ ስራ በክርስቶስ ኢየሱስ በመስቀል ላይ በተከፈለው ቤዛነት ነው። ለዛም ነው በጸጋ ቤተክርስቲያናችን ቅዱስ ሥጋውና ክቡር ደሙን የምትሰጠው። የትኛውም ክርስቲያን እኔ ጋር ያሉት ክርስቲያኖች ልጅነትን ያገኘው በስራ ነው ወይ ቢለው ነው፣ አይደለም። አምኜ በመጠመቅ እንዲያው በጸጋ ብሎ ነው የሚያምነው። ስለዚህ እኔ የሰው ልጅ እግዚአብሔር ልጅ ከሆነ በኋላ በህይወቱ ሲኖር መልካም ስራ የሚሰራው ለመዳን ነው ወይንስ አይደለም ነው? ለመዳን ነው ወይንስ አይደለም? ይመለስልኝ ፕሊዝ። ራያ ሚውት አታንሳ ፕሊዝ። ሌሎቻችሁ ግርግር አትፍጠሩ። እንግዲህ እንደምታዩት ላስጀምርልህ። ቆይ አንዴ ላስጀምረው። አስጀምርልኝ። ከዛ በፊት ግን አስተያየት ብሰጥ ደስ ይለኛል። ድጋሚ አይ ወደ ውይይት ይጀመር ተገኘ። አንዴ ሚውት አድርግ። ተናገርክ እኮ አስተያየት አለኝ፣ ቅሬታ አለኝ። ምንድነው እሱ? አይ ወደ ውይይቱ ሊዝ ነው። ሚውት አድርግ ፕሊዝ። አይ ይችላሉ፣ አስተያየትና ቅሬታቸውን መናገር ይችላሉ። ሰዓታቸው ውስጥ ነው። ሰዓታቸው ውስጥ ይችላል። እንደዛ ይችላል። ሰዓታቸው ውስጥ ይችላል። ኦኬ እንግዲህ ሰዓቴ ከጀመረ ወደ መልሱ ልግባ። እንግዲህ ስለ ስራ ነው የተነሳው። እንግዲህ እመልሻለሁኝ። በጸጋ ከሆነ ሮሜ 11:6 አንስቼ እንደመለስኩ እንዳፈረስኩት ሁሉም ከዚህ ያሉ አጽማያን የሚያደምጡ ሰዎች በውሉ የሚገነዘቡት ነገር ነው። አሁንም ደግመዋለሁ። እሱ እንግዲህ የሚዳነው በስራ ነው ይላል። ቅዱስ ጳውሎስ ደግሞ በሮሜ መልእክቱ ላይ ቅድምም እንዳነሳው በጸጋ ከሆነ ከስራ መሆኑ ቀርቷል ይላል። በምን አለ? በጸጋ ከሆነ ከስራ መሆኑ ቀርቷል። ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይላል። በጸጋ ከሆነ ሲል ምን ማለቱ ነው? ከስራስ መሆኑ ከስራስ ሲል ምን ማለቱ ነው ብንል በጸጋ ከሆነ ከስራ መሆኑ ቀርቷል ማለት እንግዲህ በስራችን የምንጸድቅ ቢሆንማ ጸጋ ባላስፈለገን ነበር ነው። ጸጋ ያለዚያ ጸጋ መሆኑ ቀርቷል ብሎ አስረግጦ ነግሮናል። እቀጥላለሁ። በቆሮንቶስ መልእክቱ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 እንደዚህ ይላል፣ ሰው ሁሉ እንደኔ ሊሆን እወዳለሁና ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ። ይቅርታ ተሳስቼ ነው። አንዴ ቆይ ገላትያ ያለን ነው። ምዕራፍ 2 ከቁጥር 21 የእግዚአብሔር ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ የሚለውን አንስቼ ነበር ቅድም። እንግዲህ ጽድቅስ በሕግ በኩል ከሆነ የሚለውን በገቢረ ሕገ ኦሪት ብሎታል። ይችን ጥያቄ አንስቼ ነበር። ገቢረ ሕገ ኦሪት ሲል ምን ማለቱ ነው ብዬ ነበር። ወንድማችን አልመለሰው። እንደምታውቁት ያው ገቢር ስራ ነው። እንግዲህ ይህንን ሊያብራራ ስላልፈለገ ግዙንም ስለማያውቀው ይመስለኛል በቅጡ ሊመልሰው አልቻለም። በምዕራፍ 5 ቁጥር 4 ላይ ደግሞ እንደዚህ ይላል ጳውሎስ፣ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው በታች ወድቃችኋል ይላል። ሕግ
አድርግ አታድርግ ነው አይደለ? ሰው ለምሳሌ አትስረቅ፣ አትግደል፣ አታመንዝር ሲባል ያንን የሚፈጽም ከሆነ ስራ እየሰራ ነው አይደለም? በጎ ስራ እየሰራ ነው አይደለም? ለምሳሌ አትስረቅ ተባለ። አንድ ሰው የማይሰርቅ ከሆነ ክፉ እየሰራ ነው እንዴ? ይችን ነው ሊሸሻት የፈለገው ወንድማችን። አትግደል ከተባለ ያ ሰው ካልገደለ ወንጀል ካልፈጸመ ስራ እየሰራ ነው እንደኔ እንግዲህ እስከሚገባኝ ድረስ። አይ ይህ ስራ አይደለም ይሄ ወንጀል ነው የሚል ከሆነ ወንድማችን ሊያስረዳን ይችላል። በገቢር ህግንና ስራን ለይቶ እንዲያስረዳኝ ይፈልጋል። የመጀመሪያው ጥያቄ። ሁለተኛ ጥያቄ ምናልባት ፓስተር ሶፊ እንግዲህ እንደቀደሙ ጥያቄ በዚህ ውስጥ የሚካተት ከሆነ ጊዜ ልጠቀም፣ አለዛ ሌላ ጥያቄ ሳትመስጠኝ ከሆነ ደግሞ በዚህ ብቻ በዚህ ጠይቁ። እሺ የመጀመሪያው ጥያቄ እንግዲህ መልሻለሁ ስለ ስራ ቀደም። የመጀመሪያው ጥያቄ ታቦት በሐዲስ ኪዳን አለ ወይ? ቅረጽ የተባለው ካህን ማን ነው? ወይም ደብተራ ካለ ልክ እንደ ሙሴ በሐዲስ ኪዳን እንግዲህ ታቦት አለ ብለውናል። ታቦት እንዲቀርጽ የታዘዘው ሰው ማን ነው የሚል ጥያቄ አለኝ። ታቦት በሐዲስ ኪዳን አለ ወይ የሚል ጥያቄ እንዲመልስልኝ እንፈልጋለን። እሺ ክርስቶፎሮስ ሰዓቱን አስጀምርልኝ። አሁንም 3 ነው አይደል? አዎ ፓስተር ሶፊ ከመጀመሩ በፊት ግን በተደጋጋሚ ቅሬታ እያሰማው ነው። በተደጋጋሚ ቅሬታ እያሰማው ነው። ከመጀመሩ በፊት ይመልሳል። አሁን ወደ የልደት ሰዓት ስለሆነ የጠየቁትን ጥያቄ በዚህ ውስጥ ይመልስ። አስጀምርለት። እንግዲህ አንድ ሊቅ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 አለና ተሳስቼ ማለት ሊቁ በአደባባይ ሊቅነቱ ሲፈርስ ተመልክተናል። መሳሳቱ ትልቅ ነገር ባይሆን አንተ መልአክ ከሆንክ ፍጹም ከሆንክ ትነግረናለህ። ቁጥር መሳሳት እኮ ምንም ቁጥር መሳሳት ፍጹም መልአካዊነት አይደለም። ተማሪ አንተ መልአክ ከሆንክ አምላክ ከሆንክ ለማንኛውም ስሜን በመሀል ትንሽ ለመስራት ከፈለክ ገባባለሁ ባይዘው በሰዓት የፈለኩት ሊቀ ምን እናድርግ መሰሉት እንግዲህ እርሶም ሲመልሱ እኮ ወንድማችን እንዳለው ልደት አላሉም እንጂ ወንድማችን እንዳለው የተናገረው ብለው እርሶም ሜንሽን አድርገዋል። ስለዚህ እሱም ሜንሽን ማድረግ ይችላል የእርሶን ሐሳብ ስለሆነ እኔ ስም አጥፍቻለሁ። እስካሁን ስም አላጠፋሁም። መልሴን ነው በአግባቡ ሜንሽን ሲያደርግ ያው እናንተ ሁለታችሁ ስለሆነ የምታወሩት በተቻለ አቅም በክፉ ሜንሽን ባትደራረጉ፣ ዲስከሬጅ በሚያደርግ ነገር ባትደራረጉ ጥሩ ነው። ሰዓቱን ጀምረው አሁን በቃ ስሜን ማንሳት የለበትም። ስሜን የሚያነሳ ከሆነ ዲፋሚኔሽን ተራብማችን እኔ ያለው በማን እኔ እገባለሁ። ዲቃ አንድ ተራ ሰንበት ተማሪ እኔን ላይ ሲምፕል ሳይኮሎጂ እንዲሰራ አልፈቅድለትም። ውይይት ላይ ጣልቃ አይገባም። እኔ እገባለሁ። እኔ ጣልቃ እገባለሁ። በቃ ጀምረውን ክርስቶፈር ጀምርለት። ተራ ሰንበት ተማሪው ነው ሊቅነቱን ባዶ እያደረገ ያለው። ወደ ውይይቱ ቀጥላለሁ። እሺ ሐዋርያ ሥራ ምዕራፍ 10 ጥያቄ የሚፈራ ሰንበት ተማሪ ጠይቆም የሚፈራ አስረግጬ ነው የምነግርህ። የጎለው ነው ይቅር በቃ ወደ ጥያቄው